ብዙዎቻችሁ ጸጉራችሁ ለምን እንደማያድግ፣ ለምን እንደሚነቃቀል ወይም ለምን ወዝ እንደሌለው ጠይቃችኛል። ለካስ ለዓመታት ስንሳሳለት የነበረው የጸጉራችን ጤና ሚስጥሩ ያለው ውድ በሆኑ ኬሚካሎች ውስጥ ሳይሆን ብዙዎቻችን ዘንድ በቀላሉ የሚገኙ 10 ቅባቶች ውስጥ ነው። ዛሬ የትኛው ቅባት ለየትኛው የጸጉር አይነት እንደሚሆንና እስካሁን ያልተነገሩ ሚስጥሮችን ይፋ አደርጋለሁ። ቪዲዮውን መጨረሻ ላይ የምነግራችሁ 10ኛውን ቅባት ሳታዩ እንዳትወጡ፣ ምክንያቱም ያልተወራለት ድንቅ ቅባት ስለሆነ። ቪዲዮውን ላይክ አድርገን እንጀምራለን። አንደኛ የኮኮናት ቅባት ወይም ኮኮናት ኦይል ጸጉር ውስጥ ዘልቆ በመግባት የፕሮቲን መጥፋትን ይከላከላል። ለጸጉር ልስላሴና ለጥቁረት ወደር የለውም። አጠቃቀሙ ለብ አድርጎ የራስ ቅልን በመቀባት ለ30 ደቂቃ ቆይቶ መታጠብ ወይም ከታጠቡ በኋላ በጣም ጥቂት በመዳፍ ላይ አድርጎ ጫፍ ጫፉን መቀባት። ሁለተኛ የወይራ ዘይት ወይም ኦሊቭ ኦይል በውስጡ አንቲኦክሲዳንትስ ስላለው የራስን ቅልን ጤና ይጠብቃል። ጸጉራችን በጣም ለደረቀና ለሚሰባበር ልጆች ፍቱህ መፍትሄ ነው። አጠቃቀሙ ከታጠቡ በኋላ እንደ ማለስለሻ ወይም እንደ ኮንዲሽነር መጠቀም ይቻላል። ሶስተኛ የካስተር ኦይል ወይም የጎሎ ዘይት ጸጉርን የማወፈርና የማሳደግ ከፍተኛ ኃይል አለው። በተለይ ግንባር አካባቢ ለሸሸ ወይም ለሳሳ ጸጉር ይመከራል። ቅባቱ በጣም ወፍራም ስለሆነ ከሌላ ቅባት ለምሳሌ ከኮኮናት ጋር ተቀላቅሎ መቀባት ይቻላል። አራተኛ የአልመንድ ቅባት ወይም አልመንድ ኦይል በቫይታሚን ኢ የበለጸገ ነው። ጸጉር እንዳይነቃቀል እና የጸጉር ዘለላዎች ጥንካሬ እንዲኖራቸው ያደርጋል። አጠቃቀሙ በሳምንት 2 ጊዜ የራስ ቅልን በማሸት መጠቀም ጸጉር እንዳይሰባበር ይረዳል። አምስተኛ የጆጆ ቅባት ወይም የጆጆባ ኦይል ከሰውነታችን ተፈጥሯዊ ቅባት ጋር በጣም ይመሳሰላል። ፎሮፎሮን ለማጥፋት እና የራስ ቅልን ማሳከክ ለማስቆም ይረዳል። አጠቃቀሙ ሻምፖ ውስጥ ጥቂት ጠብታዎችን ጨምሮ መጠቀም ወይም በቀጥታ የራስ ቅልን መቀባት ይቻላል። ስድስተኛ የአቮካዶ ቅባት ወይም አቮካዶ ኦይል በውስጡ ሚኒራልስ እና ባዮቲን ስላለው ጸጉር እንዳይሰባበር ይከላከላል። ጸጉርን ለማለስለስ በጣም ፈጣን ነው። አጠቃቀሙ እንደ ዲፕ ኮንዲሽነር ለብዙ ሰዓት ጸጉር ላይ ቆይቶ መታጠብ። ሰባተኛ የአርጋን ቅባት ወይም አርጋን ኦይል ፈሳሽ ወርቅ ተብሎ ይጠራል። ጸጉርን ለለስላሳ፣ ለሚያብረቀርቅና በቀላሉ እንዲበጠር ያደርገዋል። ጸጉርን ሲበጠር እንዳይቆራረጥም ያደርጋል። አጠቃቀሙ ጸጉር ተሰርቶ ካለቀ በኋላ ለውበትና ለብርሃን መቀባት። ስምንተኛ የሮዝመሪ ቅባት ወይም ሮዝመሪ ኦይል የደም ዝውውርን በማፋጠን አዲስ ጸጉር እንዲበቅል ያደርጋል። ጸጉራቸው ለሳሳ ልጆች በጣም ጥሩ ነው። አጠቃቀሙም ከሌላ ቅባት ጋር ቀላቅሎ ዲሊዩት በማድረግ የራስ ቅልን ማሸት፣ ለብቻው ከተቀቡት ሊያቃጥል ይችላል። ዘጠነኛ የሰሊጥ ቅባት ወይም ሰስሚ ኦይል ጸጉርን ከፀሐይ ጨረር ወይም ከዩቪ ሬስ ይከላከላል። ጸጉር በተፈጥሮ ጠቆር ያለ ቀለም እንዲኖረውም ያደርጋል። አጠቃቀሙ ጸጉርን ከመታጠብ በፊት እንደ ቅባት ሕክምና ወይም ሆት ኦይል ትሪትመንት መጠቀም። አስረኛ የሺ ቅቤ ወይም ሺያ በተር ጸጉር ውስጥ እርጥበትን አምቆ የሚይዝ ከፍተኛ ችሎታ አለው። በተለይ ለከርዳዳ፣ ከርሊ ወይም ኪንኪ ለሆነ ጸጉር ተስማሚ ነው። አጠቃቀሙ ጸጉር ከታጠበ በኋላ እርጥበት እንዳይወጣ ሲል ለማድረግ ጸጉር ላይ መቀባት። ይህን የመሳሰሉ መጠቀም ያለብሽ ድንቅ ቅባቶች በደንብ እንደምትጠቀሚበት እርግጠኛ ነኝ። አብራችሁን ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ ስለምንስራላችሁ ሀሳባችሁን ኮሜንት ላይ ጻፉልን። እናመሰግናለን።